በውስጥ እየተዘዋወረ ያለ ለየት ያለ አዲስ የኦንላይን ስራ ልጠቁማችሁ። አፑን ለየት ከሚያደርገው መካከል ከብዙ ዋና ዋናዎችን በትንሹ ልግለጽላችሁ። መጀመሪያው ለየት የሚያደርገው ከዚህ በፊት የነበሩ እንደዚህ አይነት የኦንላይን ስራ አፖች ዝቅተኛ ዊዝድሮ የምታደርጉባቸው $10 ነበር። ይሄ ግን $1 ዊዝድሮ ታደርጉ ይፈቅዳል። እንዲሁም $5 ዊዝድሮ ማድረግ ይቻላል። ከዛ ቀጥሎ 10 እና 20፣ 30 እያለ ይቀጥላል ማለት ነው። ይህ ከሁሉም ለየት የሚያደርገው ሲሆን ሌሎቹ የቮይስ ፓርቲ ስራዎች 3 ሰዓት ወይም 2 ሰዓት ማይክ ኦን አድርጎ መቀመጥ ግዴታ ሲሆን ይሄ ለየት የሚያደርገው ሁሉንም ታስካችሁን የምትቀበሉት በ60 ሚኒት ብቻ ነው ወይም በአንድ ሰዓት ቆይታችሁ ብቻ ነው። ፑን ካወረዳችሁበት ሰዓት ጀምሮ በአንድ ሰዓት ቆይታችሁ $0.85 ወይም ደግሞ $1 ትንሽ የቀረው ይሰጣችኋል ማለት ነው። ይሄን በ60 ደቂቃ ብቻ። በዚህ አያቆምም። ነገር ግን ምን ተጠቅማችሁ እንደምታወርዱ እንዲሁም ደግሞ ሎኬሽን እንዴት እንደምትሞሉ ፎርሞችን እንዴት በትክክል እንደምትሞሉ ወደ ኋላ አሳያችኋለሁ። አሁን የጠቀስኳቸውን ፎርሞች በማሳያችሁ መንገድ በትክክል ከሞላችሁ በኋላ በዚህ አያበቃም። እንደተመዘገባችሁ $0.5 ይሰጣችኋል። እሱንም እንዴት እንደምታገኙ አሳያችኋለሁ። ሌላኛው ተወዳጅ ያደረገው ደግሞ ሌሎች አፖች ላይ የታችሁ ከሆነ ታስኮችን ለማጠናቀቅ የምትቀመጡት 3 ሰዓት ከሆነ ነገር ግን አፑ ላይ የምትቆዩት 4 ሰዓት ወይም ደግሞ 3 ሰዓት ተኩል አካባቢ ትቀመጣላችሁ። 2 ሰዓት ከሆነ ደግሞ 3 ሰዓት ትቀመጣላችሁ ወይም 2 ሰዓት ተኩል ተቀምጣችሁ ነው ማለት ነው ታስኮችን የምታጠናቅቁት። ይህ ሲስተሙ በትክክል ያለመመዝገብ ችግር መኖሩን ያሳያል ማለት ነው። እዚህኛው አፕ ላይ ግን 60 ደቂቃ ከተቀመጣችሁ 60ውን ይመዘግባል። 10 ደቂቃ ከተቀመጣችሁም ሙሉውን 10 ደቂቃውን ነው የሚመዘግበው ማለት ነው። ምንም አይነት ወደኋላ የሚመልስ ነገር የለውም። አሪፍ የሚያደርገው ደግሞ ኔትወርኩና የአሻራ አሰጣጥ ሜትዱ ነው። በኔትወርክ በኩል ስንመለከተው በጣም ደካማ በሆነ ኔትወርክ በደንብ በአሪፍ ይሰራል። አሻራ አሰጣጡ ደግሞ እንደ ሌሎች አይን ማፍጠጥ፣ ምላስ ማውጣት ምናምን አይጠይቅም። ሰልፊ ፎቶ በማንሳት ብቻ ማጠናቀቅ ይቻላል። ይህንም እንዴት እንደምታደርጉ አሳያችኋለሁ። ሌላኛው ደግሞ $1 እና $5 ለማውጣት የማውጫ ሜትድ የግሉ አለው። እሱን ለማውጣት የቱ ጋር እንደምትገቡ አሳያችኋለሁ። ሁሉንም ያለ ስህተት ለማጠናቀቅ ይህን ቪዲዮ በጥሞና ተከታተሉ። አሁን ወደ ቪዲዮ እንለፍ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁና እንደዚህ አይነት አዳዲስ የኦንላይን ስራዎች በሚለቀቁ ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጉ። እንሂድ። እነዚህም ፎርሞች በትክክል ሞልታችሁ ስለተመዘገባችሁ ብቻ የመጀመሪያ $0.5 እና እንዲሁም ደግሞ $10 ሳይሞላ $1 ወይም $5 የምታወጡበትን ሜትድ አመቻችቷል። ትክክለኛውን የአፕ ሊንክ ለማግኘት የመጀመሪያ ኮመንት ላይ ወይም ደግሞ የቴሌግራም ቻናል ላይ ታገኙታላችሁ። ነካ ስታደርጉት ልክ እንደዚህ አይነት ያመጣላችኋል። ምንም ነገር ሳትነካኩ ስታርት እርኒንግ የሚለውን ትነካላችሁ። ከዛም ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር የምታገኙትን አፕ ኢንስቶል አድርጋችሁ ኦፕን ካላችሁ በኋላ ልክ እንደዚህ ይመጣል። እዚህ ጋር ምንም ነገር ሳትነካኩ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ የሚለውን ትነካላችሁ። ከዛ በፊት ኢንቫይተር አይዲ የሚለው ላይ ይህ የምትመለከቱት ቁጥር ከሌለ ከከፈታችሁ በኋላም ስለሚጠይቃችሁ ኮመንት ላይ ኮፒ አድርጋችሁ በመያዝ እዚህ ቦታ ላይ መሙላት አለባችሁ። ይህን ፎርም በትክክል ከሞላችሁ በኋላ እንደዚህ አይነት ፊውቸር ይመጣል። ምንም ከመንካታችሁ በፊት ስሎት የሚለውን በጥንቃቄ ክሊክ በማድረግ ቀጣይ የሚመጣላችሁን ጌም አንዴ ክሊክ በማድረግ $0.5 በዚህ መልኩ መውሰድ ትችላላችሁ ማለት ነው። በመቀጠል ፕሮፋይላችሁን ወደሚያሳያችሁ ቦታ ክሊክ አድርጋችሁ ከገባችሁ በኋላ እንደዚህ አይነት ፊውቸር ታገኛላችሁ። ቅድም ያሳየዋችሁ ቁጥር እዛ ጋር ሳትሞሉ ከሆነ ወይም ደግሞ ቅድም ካልነበረ አሁን እዚህ ጋር እንደዚህ ይጠይቃችኋል ማለት ነው። በሰዓት ገደብ አስቀምጦ ይጠይቃችኋል። ኢንተር ኢንቫይተር ኮድ የሚለውን ክሊክ በማድረግ ስክሪን ላይ የምታዩትን ኮድ ታስገባላችሁ ማለት ነው። ከዛም ታስክ የሚለውን አንዴ ክሊክ በማድረግ ቬሪፋይ እንድታደርጉ ይጠይቃችኋል። ብርሃን ያለበት ቦታ በመሆን አንዴ ክሊክ ታደርጋላችሁ። ከዛም በድጋሚ ቬሪፋይ ነው የሚለውን በመንካት ካሜራ ምልክቷን ታደርጉና በትክክል ካሜራው ውስጥ አስገብታችሁ በመቅረጽ ኦኬ ትሉታላችሁ። ከትንሽ ደቂቃ በኋላ ቬሪፋይ ያደርጋል ማለት ነው። ግን ጥራት ያለው ፎቶ መሆን አለበት። ከዛም እንደምትመለከቱት ታስኮቹ እንደዚህ ይከፈታሉ ማለት ነው። እነዚህን ታስኮች በ60 ደቂቃ ብቻ ነው የምንቀበለው። ነገር ግን በ60 ሚኒት ብቻ ለማጠናቀቅ የምትቀመጡበት ወንበር ይወስነዋል። የቱ ጋር መቀመጥ እንዳለባችሁ ላሳያችሁ። እንደዚህ ስክሮል ታደርጉና የሌላ ሀገር ዜጋ የሆነ ሩም ክሊክ እያደረጋችሁ በመመልከት ቀስት ያደረኩባቸው እንደዚህ ከ1 እስከ 4 ያሉ ወንበሮች ላይ ትቀመጣላችሁ ማለት ነው። ከዛም በ60 ደቂቃ ሶስቱንም ሪዋርዶች ተቀብላችሁ መውጣት ትችላላችሁ ማለት ነው። ነገር ግን ከ4 ወንበር ውጭ የሆነ ወንበር ከተቀመጣችሁ በ2 ሰዓት ነው ታስካችሁን የምታጠናቁት። ምክንያቱም ክራውን ወንበር ለብቻው ይቆጥራል፣ ሌላኛው ኖርማሊ መደበኛ ታስኩ ደግሞ ለብቻው ይቆጥራል ማለት ነው። በድምሩ በ2 ሰዓት ውስጥ የምታጠናቁ ይሆናል። ሁሉንም ፎርም ከሞላችሁ በኋላ $1 ለመስጠት ወደሚፈቅደው ቦታ እንሂድ። ኢንቪቴሽን የሚለውን እዚህ ጋር ክሊክ ታደርጋላችሁ። በመቀጠል ዊዝድሮ የሚለውን ክሊክ ታደርጋላችሁ። እንደምትመለከቱት $1 እና $5 ማውጣት ትችላላችሁ። እዚህ ጋር ምንም አይነት የአገልግሎት ክፍያም የለውም። ሙሉ ለሙሉ ያዘዛችሁት ምንም ሳይሸራረፍ ይገባል ማለት ነው።